ሰላም ቤተሰብ ማን ነው አለ ዛሬ ዩናይትድ ከኤፍሲ የነበረው ጨዋታ እያየሁ ነበር። ደካማውን ልጅ ነው ያየሁት። ለምን በፕሪሚየር ሊጉ እንደተቀመጠ ራሱ አይገባኝም። 20ኛ ደረጃ ላይ ራሱ ይሄ ለፕሪሚየር ሊጉ ንቀት ነው፣ ራሱ አይመጥንም በጭራሽ አይመጥንም። ሻምፒዮንሺፕ ራሱ አይነፋም። ቢወርድ ራሱ በቀላሉ አይመለስም። እያንዳንዱ የሚያደርጉት ነገር ለዩናይትድ የሚጫወት ነው የሚመስለው። አሰልጣኝ ዩናይትድ አሰልጣኝ እንደሆነ አላውቅም። ከመከላከል የሉ ዜሮ ኳስ ኮንትሮል ላይ አድርጉ ዝም ብለው ጭንግፍ ክፍ ያሉ የማይረቡ ዩናይትድ ዛሬ ምርጥ ነበር። በዩናይትድ በኩል እንደውም አንድ ነገር እኔ ዩናይትዶች የጨዋታ 78 ጎል አስገብተው ማሸነፍ ነበረባቸው። 4-1 አይገባም፣ ከዚህም በላይ ማስቆጠር ይችላል። ምክንያቱም እንደዛ አይነት ደካማ ቲም ላይ ምንም እንኳን ዩናይትድ ያሱ ችግር ቢኖርበትም ግን ደግሞ ለእንደዛ አይነት ክለብ ከበቂ በላይ ነው ዩናይትድ። በዚህ መልኩ ሳይሆን በብዙ የጎል ልዩነት ማሸነፍ ይችሉ ነበር። ከዛ ውጭ ዩናይትድ ዛሬ ምርጥ ነበራችሁ። ዩናይትድ ዛሬ ምርጥ ነው። በተለይ ብሩኖ ፈርናንዴዝ፣ መሲ ማውንት፣ አማድ ዲያሎ ሁላችሁም እያንዳንዳችሁ ምርጥ ነበራችሁ። በተለይ ብሩኖ ፈርናንዴዝ ለመሲ ማውንት የሰጠው ኳስ በጣም የሚያስገርም ቅብብል ነው። እውነት ለመናገር አሪፍ ነበራችሁ ዛሬ። አሪፍ ነው ዩናይትድ። ከዛ ውጭ የሚያስቆጨው ዲያጎ ዳሎት ይህን ከበረኛ ጋር ተገናኝቶ በዚህ መልኩ እንደዚህ መሳቱ ያስቆጫል። ሌላኛው ኮቢ ማይኑ ተቀይሮ ገብቷል። እሱም ጥሩ ነገር ነው። ዩናይትድ በኩል ሩበን አሞሪም ዛሬ ያደረገው ሌላ ማድረግለት ነገር ቅያሪ ላይ ሊያንድሮ ማርቲኔዝ እና ሶማሌውን ያስገባበት በጣም የሚገርም የሚደነቅ ይሄ ምርጥ ቅያሪ ነው። ምርጥ ዛሬ ምርጥ ዩናይትድ ነው ያየነው። ዩናይትድ እንኳን ደስ አላችሁ። አሪፍ ጨዋታ ነው ያደርጋችሁ ዛሬ። በቃ ይገባችኋል፣ ግድ ነው። በቃ ሼር ኮፒ ሊንክ አድርጉ፣ አትርሱ። ቤተሰብ ሰላም አለ።